የግድያ ሙከራው እንግዲህ በዚህን አይነት መንገድ ሊከሽፍ ችሏል። ግድያው እጅግ አሳሳቢና አስፈሪም ነበረ። ጠቅላይ ሚኒስቴሩ ላይ ባለቤታቸው ክብርት ቀዳማዊት ዝናሽ ታያቸውም ላይ እና በአብዛኛውም ደግሞ የብልጽግና ካቢኔ አባላት በተሰበሰቡበት ሊፈጸም የነበረም ነበረ። ግድያው በአንዲት ልጃገረድ ወጣትም ላይ ነበር የተቀነባበረው። እሷ ናት ግድያውን ለመፈጸም የሽብር ጥቃት ለመፈጸም ወደ ጠቅላይ ሚኒስትሩ ወደ ካቢኔዎቹ እየሮጠች በመሄድ ላይ ሳለች በጥበቃ ኃይሎች እንግዲህ በዚህን አይነት መንገድ እንድታቋርጥ ተደርጎ ወደ መጣችበት ፎቶ ሳትነሽ አትሄጂም በማለት ጠቅላይ ሚኒስትሩ አብረዋት ፎቶ ተነስተዋል። ግድያውም የፍቅር ግድያ፣ ጠቅላይ ሚኒስትሩን እላፊ መውደድ ግድያ፣ ካቢኔያቸውን እላፊ በሰሩት ስራ የማድነቅ ግድያም ነበረ። እኛም ከታዘብነው ውድ ተመልካቾች ለእናንተ ልናደርስ ወደናል።